አሁን የመሰጠት የባህል ሕክምና ላይ ጡታቸው ለወደቀና ወዳቸው ለተሸበሸበ መፍትሄ ያለው እውነት ነው። እግዚአብሔር አምላክ ምስክሬ ነው። አንዳንዴ ሰዎች ይገርመኛል። ገብቶሻል? እኔ አንዳንዴ ሰው ቢረዳኝ ደስ ይለኛል። ምን እንዳለ ታውቂያለሽ? የሚገርምሽ ነገር ነው። ቦርደር አካባቢ ነው ያደግኩት። በብዙ የስራ መስክም ቦርደር አካባቢ ሄጃለሁና ቦርደር አካባቢ አሁን ሲዘፍኑ በተለያየ ቪዲዮ ምናምን ታያለሻል። ራቆታቸው ነው እናቶች የሚደረን እንግዲህ 10 12 ትወልዳ ሆዷ አይሸበሸብም፣ ጡቷ አይወድቅም። የሚቀቡትን ነገር አይተሻላል? ያ የሚቀቡት ዝም ብሎ ተራ አፈር እንዳይመስለሽ ነጭ ጥቁር ምናምን ነገር ታያለሻል። ቀይ ያ ነገር ከምን እንደሚዋሃድ ገብቶሻል? እንዴት እንደሚዋሃድ ተዋህዶ ስንት ቀን መቀመጥ እንዳለበት እኔ በሚገባ ሳያደኩ ሰው ነኝ። የሚገርምሽ ነገር ማለት ነው። እና በብዙ ሴቶች ላይ ከወለዱ በኋላ ኢቭን ከወለዱ በኋላ በእርግዝና ወቅት ሆዳቸውን ሲበላቸው ያኩታል። ገብቶሻል? ያከኩበት ቦታ ያ ቦታ ከወለዱ በኋላ ኢቭን የተመጣጠነ ምግብ እንኳን ቢበሉ ከመሸብሸብ ወደ ኋላ አይሉም። በእርግጥ ምግብ መብላት ጥሩ እንክብካቤ ያላት ሴት የተወሰነ ልትከላከለው ትችላለች። ሆኖም ግን እንደዛም ሆኖ ግን ሆድ መሸብሸብ፣ ጡት መውደቅ ምናምን ነገር በብዛት አይቀርም። በሚገርምሽ ነገር እግዚአብሔር በሚያውቀው ማለት ነው እኔ ያንን ነገር እያየው ከማደግ የተነሳ ማለት ነው ለብዙ ሴቶች ሰጥቻለሁ። ለብዙ ሴቶች በእውነት ልሻለሁ። እነዛ ሴቶች ጋር ደግሞ ላገናኘሽ ይችላለሁ። ስለዚህ ማለት ነው አንቺ ማንኛውም ሴት ጓደኛ ራሱ ካለሽ ማለት ነው በእግዚአብሔር ፊት በጣም ይሄን ስልሽ ደግሞ ማለት ነው አንተኛውን ተጨማዳ አርጅታ የሞተች ምናምን ነገር እያልኩሽ አይደለም። ቢያንስ 2-3 ወልዳ ጡቷ ዝም ብሎ ሆዷ የተሸበሸበ በቃ ማንኛውም ሰው በየትኛውም ዘመን ውበትን ይፈልጋል። ውበት ደግሞ ለሰው ልጅ አስፈላጊ ነው። ይሄ ሆዷ የተሸበሸበ ጡቷ ወደ ካለ ማለት ነው በፈጣሪ ፊት ከአንድ ሳምንት እስከ 1 ወር በሚቀባ ብቻ በተመጣጣኝ ዋጋ ገብቶሻል? ነገሩን መድኃኒቱን የሚቀባውን ነገር ከቦርደር በግዢ ነው የማመጣው፣ ግን በተመጣጣኝ ዋጋ መስጠት ይችላሉ። ስለዚህ በዚህ ነገር እርግጠኛ ሆኝብኝ። አድራሻችን ለሚጠይቁት ሰዎች ወደ ሀያት መሄጃ መሪ ላይ ወደ ፋኑኤል ከመሪ በባጃጅ ወደ ፋኑኤል ትሄጂና ፋኑኤል ሳትደርሺ ባጃጅ ተራዎች አሉ። መጨረሻ ባጃጅ እዛ ትወርጃለሽ። ስልክ ቁጥር 09793 28 59 0993 27 82 47 0995 68 14 69 አንቺም ደውይ፣ ሌሎችም እንዲደውሉ አድርጊ እና መፍትሄው ቀላል ነው።